ሴት ልጅን እርካታ ደረጃ ለማድረስ ፐርፌክት ፖዚሽን የትኛው ነው? ፐርፌክት ፖዚሽን የሚባለው አንድ ወንድ በብልቱ ከገባ በኋላ ጂስፖቱን ሊደርስበት የሚችልበት እና እስከ እርካታ ድረስ ሊነካው በሚችልበት ፖዚሽን መሆን አለበት። ሁለት አሪፍ የሚባሉ ፖዚሽኖች አሉ። አንደኛ እሷ ከላይ ብትሆን ጂስፖቱ የመነካቱ ቻንስ በጣም ከፍተኛ ነው። ስለዚህ እርካታ ደረጃ የመድረሷ ነገር ከፍ ይላል ማለት ነው። ሁለተኛ ደግሞ እሷ ታች ትሁን ከተባለ ደግሞ ከወገቧ ስር ጠጠር ያለ ለስላሳ ያልሆነ ትራስ ታስገቡና ወገቧን ከፍ አድርጎ ጂስፖቱን ከፍ ስለሚያደርግ ብልታችሁን ስታስገቡ ትደርሱበታላችሁ። ጂስፖቱን ልደርሱበት የማትችሉበት ምክንያት ሞስት ፕሮባብሊ የብልት አለመቆም ችግር ሊሆን ይችላል፣ ወይም እናንተ ቶሎ ትጨርሳላችሁ፣ ብልታችሁ ይፈጸፈጻል። የዛኔ ብልት አለመቆም ችግራችሁና ቶሎ መጨረሳችሁ ማሳከም ትችላል። አግባብ ያለውን ምርመራ አድርገንላችሁ ነርቭ ላይ፣ ሆርሞን ላይ፣ ደም ስር ላይ፣ ጡንቻ ላይ ያለውን ችግር እናስተካክልላችኋል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ቅድመ ጨዋታ ወይም ፎርፕሌይ የምንለው ነገር ስንት ደቂቃ መሆን አለበት? ፎርፕሌይ ማለት አንድ ሴትን ለግንኙነት ሰውነቷንም ሆነ ጭንቅላቷን የምታዘጋጅበት ጊዜ ነው። ስለዚህ በደንብ አድርገው ጊዜውን መውሰድ አለብን። ውድድር አይደለም። እንዲህ ተብሎ የሚቀመጥ ሰዓት የለም። ግን አንዳንድ ሪሰርቸሮች ከ15 እስከ 20 ደቂቃ ጥሩ ታይም የምንላቸው ነው። ይህንን ነገር ለምንድን ነው የሚሉት? አንደኛ እዚ አካባቢ ያለ እርጥበት በደንብ አድርጎ የውጫዊ ክፍል ብቻ ሳይሆን የውስጣዊ ክፍል እርጥበት የሚያገኝበት፣ ወደ ብልት ያሉት ደም ዝውውሮች በደንብ አድርገው የሚስፋፉበት እና ደም በትክክል የምታገኝበት፣ ከምንም ነገር በላይ ደግሞ ካላት ጭንቀትና ካላት ብዙ አይነት ፍርሃቶች ጭንቅላቷን ከዛ ነገር አውጥቶ የግንኙነት ሙዷን ለማምጣት ከ15 እስከ 20 ደቂቃ ይፈጃል። አንዳንድ ሴቶች ከዛ በላይ ሊፈጅባቸው ይችላል። አንዳንድ ሴቶች ከዛ በታች ሊፈጅባቸው ይችላል። ግን ለባለቤት የሚሆነውን ሰዓት በደንብ አድርጋ አጥንተ ማወቅ ነው ያለብን። ፎርፕሌን ማቻኮል አያስፈልግም። ፎርፕሌይ ወይም ቅድመ ጨዋታን በደንብ አድርጋ አደረክ ማለት የእርካታ ደረጃዋን ለመድረስ ጥሩ አይነት እድል አለ ማለት ነው። አንዳንድ ወንዶች ቶሎ መግባት የሚፈልጉበት ምክንያት ገና እየተሟሟቅን እሷ እየተሟሟቀች ስትሄድ የኔ ብልት እየተልፈሰፈሰ ይመጣል። መሀል ላይ እርግብ የሚልበት ጊዜ አለ ነው። እሱ ባይ ዘ ዌይ ፎርፕሌዩን ማፋጠን ሳይሆን አንተ የብልት አለመቆም ችግር ሊኖርበት ስለሚችል መተህ ተመርምረህ መታከም አለበት። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።